ይሄ ቲፕ ቶፍል ለመፈተን ላሰባችሁ ተማሪዎች ነው። ጉንዳውል እባላለሁ። ዱኦሊንጎ ከ160 140 ስኮር በማድረግ ቶፍል ደግሞ 3 ጊዜ ፉል ፕራክቲስ ኤግዛም በመውሰድ ከ120 110 አድርጌያለሁ። የዱኦሊንጎ ኢትዮጵያ ማናጀር ነው። ዛሬ የምሰጣችሁ ቲፕ ቶፍል ሊስኒንግ ሴክሽን እንዴት መመለስ እንደምትችሉ ነው። ቶፍል ሊስኒንግ ሴክሽን የተለያዩ አሉ። አንደኛው ሌክቸር አለ፣ ሁለተኛው ደግሞ ኢንተርቪው ታይፕ አለ። ኢንተርቪው ኦር ኮንቨርሴሽናል ታይፕ መመለስ የምትችሉት እንዴት ነው? አንደኛ ኦዲዮ ላይ ነው ፎከስ ማድረግ ያለባችሁ። ሁለተኛ ደግሞ መጀመሪያ ላይ የሚወራው ኮንቨርሴሽን ለመጀመሪያው ጥያቄ ሊድ የሚያደርግ ነው። ብዙ ጊዜ መጀመሪያው ላይ የሚመጣው ጥያቄ ከመጀመሪያው ኮንቨርሴሽን ነው። ስለዚህ ማዳመጥ ያለባችሁ መጀመሪያ ላይ የሚመጣው ጥያቄ ሁሌ አይደለም፣ ነገር ግን ኦፍን ታይምስ የሚፈጠረው እንደዛ ነው። ሁለተኛ ነገር ደግሞ ተማሪ ወደ ፕሮፌሰሩ ሲሄድ ኦር ደግሞ ተማሪ ወደ ሬጅስትራር ሲሄድ በብዛት የሚጠየቁ ጥያቄዎች እንደዚህ ናቸው። ተማሪ ወደ ፕሮፌሰሩ ሲሄድ ኦር ተማሪ ወደ ሬጅስትራር ሲሄድ የመጀመሪያው ጥያቄ ሞስት የሚሆነው ተማሪው ለምን ወደ ሬጅስትራር እንደሄደ ኦር ደግሞ ተማሪው ለምን ወደ ፕሮፌሰሩ እንደሄደ የሚጠይቅ አይነት ጥያቄ ነው። የመጨረሻው ጥያቄ ላይ ፎከስ ማድረግ ያለባችሁ ሞስትሊ የሚጠየቀው ጥያቄ እንዴት ነው ተማሪው ቀጣይ ምንድን ነው ያደርገው የሚለው ጥያቄ ነው። እናንተ ፎከስ ማድረግ ያለባችሁ የመጀመሪያውና የመጨረሻው ላይ እንደዚህ አይነት ጥያቄዎችን ፎከስ ማድረግ ይኖርባቸዋል። ሁለተኛ ደግሞ ስትሰሙ ቢ ኢን ደ ሞመንት፣ ስለምንድን ነው የሚወራው፣ እንዴት ነው ያደርግ፣ እያንዳንዱን ቃል ለመያዝ ሳይሆን አይዲያው ስለምን ነበር ስለምን ተወራ የሚለውን ነገር መመርዳት ይኖርባል። ይህንን በማድረግ ቶፍል ከ120 በደንብ አሪፍ የሆነ ስኮር ማምጣት ትችላላችሁ ማለት ነው። ለሜንቶርሺፕ እና ለኤግዛም ሩም ሰርቪስ ዱኦሊንጎ ኢትዮጵያን ፎሎ ያድርጉ። ቴሌግራም ቻናላችን ላይ ገብተው ደግሞ የተለያዩ ጠቃሚ የሚባሉ ሪሶርሶች እና ከዚህ በፊት የተፈተኑ ተማሪዎችን ሪፖርት ማየት ይችላሉ። ፎሎ ፎር ሞር